አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ለሁላችሁም። እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ ሁሉ ሰላም ሁሉ ተማም። እኔ ጋር አልሐምዱሊላህ ረብል ዓለሚን። እንዴት ነው ሙቀቱስ? እንዴት ይዟችኋል ውዶችዬ? ሙቀቱ በጣም ይከብዳል በዘንድሮ ዓመት መሰለኝ። እኔ ትንሽ ከበድ ብሎኛል እና ዛሬ ከች ብዬላችኋለሁ። እንግዲህ በህይወት ያሳለፍነውን ነገር እኔና ሀዊ እስኪ የህይወት ያሳለፍሽውን ጥሩና መጥፎውን ነገር ልጠይቅሽ ብላኛለኝ። እኔ ደግሞ ዝግጁ ነኝ ለመመለስ ኢንሻአላህ። አብራችሁን ቆዩ ብላችኋለሁ የኔ ወዶች። ሀዊ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሉቤ ኢትዮ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቻችንም ሰላም ሰላም ብያለሁኝ። እንግዲህ ያው መግቢያውን እሷ ተናግረዋለች። ዛሬ ሉቤን በህይወቷ ምን እንዳስደሰታት ምን እንዳስከፋት ጠይቃታለሁኝ። አብራችሁን ተከታተሉ፣ መልሱን የምትሰሙ ይሆናል። እናንተ ደግሞ በህይወታችሁ የገጠማችሁን ያስደሰታችሁን ያስከፋችሁ ነገር መቼም አይጠፋም፣ ኮሜንት ላይ ጻፉልን። እሺ አሁን ወደ ጥያቄው ምን ይላል መሰለሽ? ሉባባ መሐመድ በህይወትሽ ያስደሰተሽ ነገር ምንድን ነው? ጥሩ ጥያቄ ነው። በህይወቴ ያስደሰተኝ ልጅ ስወልድ ነው። በህይወቴ ያስደሰተኝ በቃ ስልሽ መቼም ማንኛውም ሰው ደስ ይለዋል። በቃ የመጀመሪያ ልጅን ስወልድ በጣም ተደስቻለሁ፣ ከምንም በላይ ማለት ሌላም ደስታ ቢኖርም ያሳለፍኩት ግን እንደዛ አይነት ስሜት የተሰማኝ የለም። እናት ስትኮኒ ማለት ነው። እሱ ስሜት መቼም አረሳው። አዎ በጣም ደስ የሚል ስሜት ነው። እናት መሆን በጣም ደስ ይላል። ትልቅ ነገር ነው። እሺ መጨመር ትችያለሽ። ሌላም እኮ ያስደሰተሽ ሌላስ? ሌላ ያስደስተኛል። ያው ስልሽ አንደኛ ይዟል ልጅ ስልሽ ያው በቃ የምትዩ ያው ይሄ ነው የኔ በቃ እንትን ተህይወቴ እንትን የሚለው የማይጠፋው ነው እንጂ ስማ በህይወትሽ የሚያስደስቱሽ ብዙ ነገሮች አሉ። ግን ይሄ ነው በቃ ለኔ የማረሳው ብዬ ደስታ ብዬ እንትን የሚለው ይሄ ነው። እሺ በህይወትሽስ ከገጠሙሽ ነገሮች የማትረሻቸው በቃ ልርሳቸው ብለሽ የማትረሻቸው ነገሮች ምንድን ናቸው? በህይወቴ የማረሳቸው ብዬ የሚያስከፋ በቃ የገጠመሽ ገጠመኝ ያን ያህል ገጠመኝ የለኝም። ግን ለመጀመሪያ ጊዜ ስደት ስወጣ ለመጀመሪያ ጊዜ ባህሬን ነበርና የሄድኩት ማለት በአስራ ቤት ነው የሄድኩት እና አዲስ አበባን የማውቀው ማብራት ጠፍቶ እንደሚተኛ ነው እና በቃ የውጭውም የቤትም ማታ ላይ ነው እና የገባሁት። በቃ ስልሽ ቁጭ ብዬ አድሬያለሁ የዛን ሰዓት። ምክንያቱም በቃ ሰው የለም ያሉ ይመስለኛል እና ቁጭ ብዬ አድሬ ጧት እንዴት ብዬ ስራ ልስራ? ወደ ስራ ስገባ ጧት ቆይ እዚህ ጋር በምጠይቅሽ ነገር ማለት ነው ቁጭ ብዬ አድሬ ሳልተኛ አደርኩኝ። ለምን? በቃ ቀን መሰለኝ መብራቱ ስላለ መብራቱ በቃ ስላለ ማለት አሁን አዲስ አበባ ስትኖሪ ስልሽ ማራት ተጠፊያለሽ በመተኝ ሰዓት እና በቃ አስገባችኝ። ሳይው በቃ እንዳለ ፀሐይ ነው፣ በዛም ስውጭ ፀሐይ ነው፣ በዛም ስውጭ። አይ ይሄ ነገርማ አሁን እንድተኝቼ ሴትዮዋ ምን ትለኛለች? እና በቃ ፍራቻውም ስላለ ቁጭ ብዬ አደርኩኝና ጧት በቃ ወደ ስራ ገባሁኝ። በቃ እሱ ገጠመኝ ታስታውሰው በጣም አረሳውም። እንዴ በጣም የሚገርም ገጠመኝ በጣም በቃ ይሄ በህይወትሽ እንትን የምትይው ይሄ አዲስ አበባ ላይ የገጠመሽ ገጠመኝ ነው። አዲስ አበባ ላይ የገጠመሽ ገጠመኝ ነው። እሺ ባህሬንስ ምን ገጠመሽ? ባህሬን እኮ ነው የምልሽ። ባህሬን መጀመሪያ እንደሄድኩኝ እኮ ነው የምልሽ። እንዴ አዲስ አበባ ላይማ አይደለም እንዳልሽ ስትመጪ እነዚህ ነገሮች ይከሰታሉ። ለምን? አንደኛ ፍርሃቻውም አለ፣ ሁለተኛ ነገር ደግሞ ነፃነት አይኖርሽም። ትፈሪያለሽ፣ ያኔ ትጨናነቂያለሽ። እንቅልፍና ሊም ብትይው አይመጣልሽም እኮ ያ ነገር እና ባህሬን ለመጀመሪያ ስድስት ስወጣ ቁጭ ብዬ አድሬያለሁ ልልሽ ፈልጌ ነው። እስከምትለምጂ ድረስ ሰዎቹም አንቺም ከሰዎቹ ጋር ያላችሁ ግንኙነት እንዴት ነበረ? ያስፈራ ነበር?
ያኔ ሰዎቹ ጥሩ ነበሩ? እንዴት ነበር? ያኔ ቶሎ ለመግባባት ሞከርሽ? ቋንቋው መሰለሽ ያ ይከብዳል ላይ መጀመሪያ ስደት በአሁኑ ሰዓት እንደውም አሪፍ ነው ሀቂቃ። በአሁኑ ሰዓት ስለለመድኩ ሳይሆን በጣም ይቀላል በአሁኑ ሰዓት። ለምን ታውቂያለሽ? ልክ እንደገባሽ ዋይፋይ ያያይዙልሻል ማለት ጓደኞች ታወሪያለሽ፣ የምታውቂያቸውን ታወሪያለሽ። ያኔ ይቀላል። ገባሻ? የዛን ሰዓት ትሄጃለሽ፣ ትገቢያለሽ፣ የምታገኙ ሰው የለም። ስልክ ራሱ ለምነሽ ነው ወይ በወር ነገራችን ላይ ስልክ የለም። እንዴ ይከብዳል በጣም። ሰራተኛም በሰዎቹ ስልክ ነው በወር የምትደውለው ቤተሰብ የምታገኘው። ይሄ የታወቀ ነው፣ እኛም አልፈንበታል። እና ገጠመኝሽ ግን በጣም የተመቸኝ። እሺ ሌላስ? ሌላ የለኝም። ሌላ ገጠመኝ የማስታውሰው የለም ለጊዜው የማስታውሰው የለም። እሺ አሁን ስደት ዓለም ላይ ባህር የምንኖረሻል አሁን ያለሽበትስ እንዴት ነው? እንዴት ነው ያለሽበት ሁኔታው? የወጣሽበት አላማሽ ምን መሆን ፈልገሽ፣ ምን ለማድረግ ፈልገሽ፣ ምን ብትሆኚ ደስ ይልሻል? ምን ብታረጊ? በአሁኑ መቼም አንቺ ታውቂዋለሽ፣ ለተመልካቾች ግልጽ ለማድረግ ነው እንጂ እኔ በአሁኑ ስደትን ፈልጌው አይደለም የተሰደድኩት። ሀቂቃ እውነቱን ስነግርሽ ማለት ነው። መቼም ታውቂዋለሽ፣ ያው ለእነሱ ግልጽ ለማድረግ ፈልጌው አይደለም። እኔ ስልሽ ሰርቻለሁ፣ ልጅ ሳልወልድ ያው ሰርቻለሁኝ። 4 አመት ዱባይ ሰርቻለሁ። ግን የዛን ሰዓት ያውም ልጅ ነሽ እንደፈለግሽ ነው፣ ምንም እንትን የሚልሽ ነገር የለም። ግን በአሁኑ ስደት ህይወት ኑሮሽ ልጅ ኑሮሽ ስደት መቼም ሁሉም እናት ያውቀዋል ይሄንን ስሜት ማለት ነው። ይከብዳል። እና የአሁኑ ስደት ፈልጌው ሳይሆን በቃ ቤት ነበረኝና ያ ቤቴ ደግሞ ስልሽ ህገ ወጥ ተብሎ እንትን ሲልብኝ ያለኝ አማራጭ በቃ ግዴታ ነው የወጣሁት። ይሄን ማብራታትም ያው ስልሽ ይደብራል ማውራትም እና በዛ ምክንያት ነው እንጂ የወጣሁት የመውጣቱም አላማ መቀደም የለኝም ሀቂቃ ለምን ስነግርሽ ማለት ነው። እና በግዳጅ የምታረጊው ነገር አለ አይደል? አማራጭ ስታጪ ያኔ ነገሮች አስገድዱሻል ለመውጣት። ልጅ ሲኖርሽ ደግሞ ለልጅ የሚባል ነገር አለ እና ስትሆኒ ለልጄ ጥሩ ትምህርት ቤት እንዲማር ልጄ ጥሩ ህይወት እንዲኖር በቃ ይሄ ነገር እንድትወጪ ተልጅሽ እንድትለይ ያደርግሻል። እሱ ነው ብዬ ነው የማስበው የአሁኑ ስደቴ ማለት ነው። እንዴት ነው አላማሽ፣ ስኬትሽ እንዴት ነው እየሄደ ያለው ብለሽ ታስቢያለሽ አንቺ? አሁን እንዴት ነው ስልሽ አላማሽ ስኬት የሚለው እንኳን ስልሽ አንደኛ ስትወጪ ብዙ ነገሮች አቅደሽ ትወጪያለሽ። ያ ነገር ደግሞ አይሆንም፣ እውነቱን ስነግርሽ ማለት ነው። የወጣሽው ሌላ ነው፣ እዛም የሆነው የምታረጊው ሌላ ነው። ይሄ መቼም ሁሉም ሰው የሚያውቀው ነው፣ ስደት የወጣ ሰው ማለት ነው። በተለይ አረብ ሀገራት ያለና እኛ ሁላችንም ይሄ ነው ያሳካሁት ነገር አይደለም። ብቻ አልሐምዱሊላህ ልጆችን እያስተማርኩ ነው። ይሄ ነው ስኬት የምለው። ካለሽ በላይ ማንም የለም። ይሄ ነው እንጂ እኛ የምንኖረው ለልጆቻችን ነው፣ እየወጣ ነውም ለልጆቻችን ነው። ስለዚህ እኛ ህይወታችን በቃ አላማችን ልጆቻችን ናቸው። የተቀረውን ደግሞ የሚያሳካው አላህ ነው። አላህ ያሳካው ሁሉንም ነገር እና በህይወትሽ ያኔ ባደርግ ብለሽ አሁን በቃ ለመጨረሻና ለመጀመሪያ ጊዜ ባደርገው ብለሽ የምትይው ነገር? በህይወቴ ባደርገው ደስ ይለኛል የምለው የሰው ልጅ መቼም ብዙ ፍላጎት አለው። ፍላጎትሽ ገደብ የለውም፣ ልክ የለውም። ሁሉም ሰው ቢኖረው ደስ ይላል፣ ሁሉም ነገር ደስ ይላል። ግን እኔ በህይወቴ ባደርገው የሚለው በቃ ስልሽ የራስ መኖሪያ ለራሴ ቤት ቢኖሬ ብዬ አስባለሁ። ቤት ስልሽ እኔ አልሐምዱሊላህ ከስደት ስመለስ ወደ ቤቴ ነበር የገባሁት። ከ10 አመት አካባቢ ኖሬበታለሁኝ። ግን ቤቴን ሳጣ ነው ወደ ስደት ዓለም የወጣሁት። ቢኖሬ ብዬ የማስበው ቤት ነው ሀቂቃ። ምክንያቱም ያለመደው ሰው ይኖራል፣ ችግር የለውም። እውነቴን ነው የምልሽ ወላሂ ያለመደው ሰው ምንም አይመስለውም። ይሄው 20 አመት
ከዛም በላይ ይኖራሉ። ግን ቤት ኑሮሽ ቤትን አተሽ እንዴት ነው ነፃነቱን በቃ እንዴት ብዬ ልንገርሽ፣ ያንን ለምደሽ ወደ ሰው የሚባለው ቤት ስትኖሪ ትንሽ ይከብዳል። እና ቢኖረኝ ብዬ የማስበው ቤት ነው። ኢንሻአላህ ባላ ፈቃድ እሱ እንግዲህ እሱ ነው። በነገራችን ላይ ሰው ነሽ መፈተንም ያለ ነው። አልሐምዱሊላህ የሰው ልጅ ሆነሽ ደግሞ ገጠመኝ የማይገጥመኝ ገጠመኝ ማንኛውም ሰው እኔ ገጠመኝ አልገጠመኝም የሚል ሰው የለም። ሁሉም ሰው ገጠመኝ ይገጥመዋል። እና ሁሉንም ነገር ደግሞ በትዕግስት አንቺ ሰው ብርተኛ ሆነሽ ስትኖሪ ነው ሁሉም ነገር የሚያልፈው። አሁን አንቺ ተስፋ ስላለሽ ነው እንጂ ቤትሽ እንደፈረሰብሽ ተስፋሽ ሁሉ ቢሟጠጥ በቃ ህይወት ምን አባቷ ብትይ ኖሮ አሁን አንቺ እዚህ ላይ አትገኝም ነበር። ግን ተስፋ ስላለሽ ነው በቃ እና ይሄ ሁሉ ምንድነው ተስፋ ያለ መቁረጥን ጠንካራነትሽን ነው የሚያሳየው ማለት ነው። እና ማሻአላህ ብያለሁኝ። አላህ ይጨምርልሽ። እና ለቤተሰቦችሽ በዚህ ላይ የምትመክሪያቸው ነገር ካለ ባያቸው። በዚህ ላይ ብዙ ነገር ማለት ትችያለሽ ለቤተሰቦችሽ። ያው ስለዚህ በቃ ምንም ነገር ያጋጥማችሁ በቃ ጠንክራችሁ ወደፊት መጓዝን እንጂ ወደ ኋላ እንዳትመለሱ። እሱማ ልክ ነሽ። የሰው ልጅ ብዙ ነገር ይፈተናል፣ ብዙ ነገር ያልፍበታል። ግን ያው መቋቋም ነው በቃ ይሄ በቃ እሱ ያለው እሱ የፈቀደው ነገር ነው። እኔ ከዚህ እስከዚህ ድረስ በቃ ይሄ ነው ለኔ ያለኝ ነሲብ ብለሽ እንትን የምትይው ነገር ነው። እኔ ገባሽ 10 አመት ምናምን ተቀምጠሽበት ወደ እንትን ሲሆን አልሐምዱሊላህ ነው ያልኩት። ገባሽ? አልሐምዱሊላህ ነው። ያው ሰውነሽ እና እንትን ታያለሽ። ግን ያንን ነገር ያመጣ ነው በቀላል አይደለም። ብዙ ደክመን ብዙ ለፍተን ነው። ግን ደግሞ ቢሆንም አልሐምዱሊላህ ነው። እኔ ጋር አላህ የፈቀደልኝ እስከዚህ ድረስ ነው ኑሪበት ያለኝ። እንደ ሞትም እኮ አለ ብለን ያው አልሐምዱሊላህ ህይወት ይቀጥላል። ያው ስልሽ ልጆችን ብቻ አልሐምዱሊላህ ሰው ፊት አላዩብኝም እስካሁን። ኪራይ ቤትም አላዩም። ቤተሰብ ስላለ ቤተሰብ ጋር ናቸው የሚኖሩት። ብቻ አልሐምዱሊላህ እና ለዛ ነው ልሽ ፈልጌ ነው። ማሻአላህ በጣም ደስ ይላል። እኔ እንደ እህትነቴ እንደ ጓደኝነቴ የምመክረሽ ጎበዝ ነሽ፣ ጠንካራ ነሽ፣ ብርቱ ነሽ፣ አላማ አለሽ እና በርቺ፣ ጠንክሪ፣ አላማሽ ግቡ ላይ ድረሺ እና በጣም ጎበዝ ነሽ። በዚሁ ቀጥይበት ነው የምለው። ሌላ ምንም አልመክረሽም። ለምን ጠንካራ ነሽ። ያኔ እንደዚህ ሁኜ ብለሽ ወደ ኋላ የምትመለሽ አይደለሽም። በቃ አልሐምዱሊላህ ሆኗል። በቃ ያ የሆነው ነገር ደግሞ ለኔ አይደለም በቃ እስካለው ድረስ ኖሬበታለሁኝ። ለኔ ያለውን ደግሞ እሱ ይሰጠኛል ብለሽ አዲስ ተስፋ ሰንቀሽ ነው የተነሳሽው። አላህ ደግሞ ያሳካል ኢንሻአላህ እና አብሽሪ። እና እንደዛ ነው። ከኔ ተማሩ ነው የምለው እኔ። ምንም ነገር ቢፈጠር ያኔ ተስፋ አትቁረጡ። ተስፋ መቁረጥ አያስፈልግም። ተስፋ ተቆረሽማ በቃ ትወርቀሽ ነው የምትቀሪው። አዎ አንድ ሰው ደግሞ እግርና እጅ ካለው ጤና ከሆነ ሰርተሽ ምንም ማደርሽበት ምክንያት የለም። ሁሉ ነገር ትደርሻለሽ። እና ለነበረን ቆይታ በጣም አመሰግናለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።